ቦታ ተሎ ከመጣክ በረ ከመጣክ እጠብቅሃለሁ። የተማሪ ነው ሆኖ ማትገርገሪ አካባቢ ነው ማለት ነው። ዲላስ ማትገርገሪ ነው እጠብቅሃለሁ። የተማሪ ልም ተሎ ብለክና ከአዲስ አበባ እስካሁን ድረስ ከጎንደር እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባውኝ ተሎና ስላልመጣም ስለዚህ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣሁ ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ እያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሆን ወይ ደግሞ ተጣልፎ ይሆን እኔ እስካሁን የት እንዳለ አላውቅም። ምን እንደነካው አላውቅም። ግን ዱዓ እያደረኩ ነው። ቢያንስ እንግዲህ ለኢድ እዚህ መጥቶ ቀለበት እንደማደርግለት ተስፋ አደርጋለሁ። ቀለበት አስርልሃለሁ። ቪዲዮውን ከሰማ ተሎና ማለት ነው እንዳትቆይ። እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ለአንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። ትንሽ ጠብቂያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፈቲያ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እስክትይ ማይ ቢግርግር ማሻአላህ ፊሁና ኦኬ። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ልታሰራኝ አልቻለችም። ጓደኛዬ ናት። ስራ እንዴት ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ። በጣም አስደሰታችሁ ነው። ኢድ ሙባረክ ብያችኋለሁ። ኢድ ሙባረክ። ለብቻ ይመጣለሁ ብዬ ነበረ። ገጠመኝ ደግሞ ሱመያ ስትለያቅ አይቼ ለምን አልሰራም ብዬ መጣሁ ማለት ነው። ሁላችሁንም ፔጅን ሰብስክራይብ የምታደርጉኝ አከብራችኋለሁ፣ ወዳችኋለሁ። በጣም ደስ ብሎኛል። ሰብስክራይብ አደረጋችሁኝ ነው 1000 ልታገቡኝ ነው ኢንሻአላህ። ወደፊት ደግሞ ከዚህ በላይ አድርጋችሁ ታሳድጉኛላችሁ ብዬ አስባለሁ። ሱመያ እንግዲህ አዲስ አበባ ነው ያለው ስትል ደግሞ ሀረር ሄደች። በጣም እኔ በጣም የተደነኩባት ነው ያለሁት። እናንተስ እንዴት ናችሁ? በእርግጥ ታስደንቃለች። እውነቴን ነው የሚላችሁ። በቃ ልቧን እንግዲህ እንትን ያደረገች ነው። ደስ ብሎኛል። እንግዲህ እንመልከታት አብረን። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረር ና። ልጆቼን በዚሁ አጋጣሚ ልጆችን እያዝናናው ነው። ከልጆቼ ጋር ነኝ። ሌላም ሰው አብሮኛል ለማለት ነው። እና ምንድነው እኔ እስካሁን ድረስ ሀረር ድሬ የፍቅር ሰው ነው። እንኳን ከሰው ጋር ከጅብ ጋር ይኖራሉ ሲባል ነው የምሰማው በወሬ ማለት ነው። ይሄንንም እኔ ራሴ ለምጃ ላይ ብዬ በጣም ሰው ደስ ይላል። የሰው አቀባበል ደስ ይላል። የእውነትም የፍቅር ሰው ናቸው። ሀረር በጣም ደስ የሚል ድሬዳዋ በጣም ደስ ይላል። እኔ ወደድኩት። እንደውም ሀሳቤን ቀይሬ እዚህ መኖሪያ አይቀርም እና በጣም ደስ ይላሉ። ሰዎቹም ደስ ይላሉ በጣም እና ኑ ሀረርን ያላያችሁ በነገራችን ላይ ማለት ነው እሷ አዲስ አበባ ሲያምራት አዲስ አበባ ለመቀመጥ ትፈልጋለች። ባህር ዳር ሲያምራት ደግሞ ባህር ዳር ልትቀመጥ ያምራታል። እንዴ ሱመያ እንደው ተረጋጊ እንጂ ሁሉም ቦታ አምረሻል እንዴ? ወደ አዲስ አበባ ምናምን እንደውም አልመለስም። ባህር ዳርም አዲስ አበባ የትም አልኖርም። የምኖረው ወይ ዘመድም አለኝ ጓደኛም ስላለች ከሷ ጋር የቤት ኪራይ ምናምን እያየን ነው ማለት ነው። የቤት ኪራይ እያየሁ ነው። አሪፍ ከሆነ አየሩ ከተመቸኝ እንዳሁኑ ከሆነ ካልተቀየረ የትም አልሄድም። እዚሁ ነው የምቀመጠው። ምክንያቱም ሰዎቹ ፍቅር ናቸው። ሁሉ ነገር ደስ ይላል። ኑሮ ደስ ይላል። በቃ ለማንኛውም ማለት ነው አሁን እኔ ይኸውልሽ አዩዬ፣ የኔ ቆንጆ፣ የኔ አዩ በረኪና ያለው እስቲ ነው አንቺ ያለሽበት ቦታ ነው ማለት ነው። እንደዚህ ሳይድ ምናምን እያልሽ ሀረካ ስታደርግበት የነበረው ቦታ ላይ ነው ያለሁት ማለት ነው። እኔ ደግሞ አሁን ሳይድን ከጎንደር ላወጣ እዚህ ባህር ላይ ተገኝቻለሁ። በሄድኩበት ቦታ ባህር አያጣኝም እና ባህር ላይ ስሄድ ባህር ተገኛለሁ። ሳይድም ደግሞ እየዞረ ዳሳ አንድ ቀን ጣውሶ እንዳይበላይ ብቻ እና እዚህ ላይ ያለሁት ባህር ላይ ሆኜ ሳይድ እየፈለግኩ ነው። እንግዲህ አንቺ ከሳይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ እዚህ እያየኋችሁ ነበር። እኔ መጥቻ ያየሁት ቦታውን ነው የወላችሁ እዚህ ፈታ ዘና እያልኩኝ ነው እና ምንድን ነው የዛን ጊዜ እነ ሳይድ እዚህ ጋር መጥተው ኬክ ሲቆርሱ ሲጎራረሱ እሷ ሳይድ ምናምን እያለች እንደዚህ ባህር ላይ ስትዞር ማለት ነው። እኔ ባሌን ተቀምቼ እዛ እያለቀስኩኝ ነበረ እና እንግዲህ እና
ዛሬ ደግሞ በተለይ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው ሲያደርጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራዬን እየሰራውኝ በዛውም የጠፋውን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ እየተዝናናውን ምን እያለውን ባላውቅም፣ እኔ ደግሞ ሀረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው። የሆነ ነገር ስትል ነበር። ምንድን ነው ያለችው? እንደዚህ ቆማ ማለት ነው። እንደዚህ ቆማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆኑ ከዚህ ሀረሩኛ ጎንደር ከተሰማው ማለት ነው ሰይድ ውስጤ የታመቀውን ነገር እኔም በዛ አወጣሁኝ እና ማለት ነው የላችሁ እንደምታዩ ማለት ነው እየተዝናናው ነው እዚህ ከልጆች ጋር እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሳይድም ደግሞ እንግዲህ ጠፍቷል ማለት ነው እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በእርግጥ ምንም አይሆንም እርግጠኛ ነኝ፣ ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሰይድ ወይ ደግሞ የምታወሩት ሰዎች ካላችሁ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው ኑሮውንም ምኑንም። በቃ እንደውም ጀሚላ ራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለሁ። ያለሁበት ንገሩት፣ ቪዲዮ ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ሞከርኩ፣ ግን አቅሜ አልቻለም። እያፈላለኩት ነው። እዚህ ሀረር መምጣቴን እንዳታየው ማለት ነው። እኔ እያፈላለኩት ነው። ለምን እኔ አዲስ አበባ ብሆን ጎንደር አልሄድም። መጀመሪያ ተናግሬያለሁ። መጀመሪያ ራሱ አሁኑ ማለት ነው። ስለዚህ ወደ ሀረር ብሄድ ወደ ጎንደር ብሄድ እኔ ምንም ነገር ስለማላመጣ ወደ ሀረር መጣሁ ማለት ነው። ምክንያቱም እዛ ብሄድ ፈልጌ አላገኘውም። እኔም ደግሞ ከእሱ የተሻለ አካባቢውን አላውቀውም ማለት ነው። እንደውም እሱ ጎበዝ ነው ሄደ ማለት ነው። እኔ ራሱ ብቻዬን ብሄድ የተወለድኩበት አካባቢ ይጠፋብኛል። እንደሱ እንኳን አውቄ አልሄድም ማለት ነው። ስለዚህ ምንድነው የምለው ለሰይድ ተሎና ወደ ሀረር ብለን ማለት ነው። ተሎ ብለን ወደ ሀረርና እኔ እዛ ጠብቀሃለሁ ሀረር ማለት ነው። እንግዲህ እኔ ለመኖር ያሰብኩት አንተ በሰላም ከተገኘ እና ከመጣት በሰላም ማለት ነው። ለመኖር ያሰብኩት እዚሁ ተነጋግረን አብራችሁ መለያየት የለባችሁ ምናምን እያሉ ስለሆነ በቃ እንደውም አብረን ከሆንን ማለት ነው። እኔ ያሰብኩት ምንድን ነው ከሰይድ ጋር ካልተለያየው በቃ እዚሁ ኑሮዬን እዚሁ ድሬዳ አድርጌ እሱም እዛ በቃ አዩንም እኔ እሷን ራሱ ፍታት አትፍታት ከማለት ሀራም ነው። እንደገና ፍችም ፍታት አይባልም ማለት ነው። እሷን ፍታት ከምለው ራሴ ብፈታ ይሻለኛል ማለት ነው። ራሴ ብፈታ ይሻለኛል። ስለዚህ እኔ ሳስበው እዛ ሁኜ ኮመንትም ላይ ብዙ ሰው ባትፋቱስ ምን ብትሉስ ሌላም ሰው እንኳን ብታገቢ ሁለተኛ እንደማያገባብሽ በምን እርግጠኛ ነሽ ምናምን በውስጥ መስመር ራሱ ማግባትሽ ይቀራል ወይ እንደውም አላገባም ስል የሆነ ጊዜ ታገቢያለሽ እባክሽ ገና ነሽ ማግባትሽ ይቀራል ወይ ምናምን ስላሉኝ ለምን ለሱ እድል አትሰጪውም? ለሌላ ሰው ገና ግብተሽ ገና ሌላ ለልጆችሽ እንጀራ አባት ማምጣትሽ ይቀራል። አሁን ስለተናደርሽ ነው እንጂ ወንድ አልፈልግም የምትይው ምናምን እያሉኝ ማለት ነው ስላሉኝ እኔም ለሰይድ በቃ እድል ሰጥቼው ሀረር ሁኜ ማለት ነው። እሱ እዛው ሚስቱን እዛ ያስቀምጣታል። እኔም ደግሞ እዚሁ ድሬ ላይ ተቀምጬ ከተስማማን እኔ እዚህ እቀመጣለሁ። አገሩ ሰው በጣም ይመቻል፣ በጣም ይስማማል፣ አየሩ ቆንጆ ነው። ስለዚህ እኔ እዚህ ተቀምጬ እሱ እዛ ተቀምጦ ሰይድ እሺ ካለኝ አዩም እዛ ትቀመጥ አንቺም እዚህ ተቀመጭ። ቢያንስ በቃ ማለት ፕሌን ስላለ በፈለገ ሰዓት መምጣት ይችላል። ሳምንት እኔ ጋር ሳምንት አዩ ጋር መቀመጥ ይችላል ከፈለገ ማለት ነው። እዚሁ ተቀምጦ ይህን የሚፈልግ ከሆነ ይህን እንደ ሀሳብ ላቀርብለት አስቤያለሁ ማለት ነው። እሺ ካለ እሺ አለ። እምቢ ካለ ግን እኔ ከዚህ በኋላ ምንም አልዳረቅም ከሱ ጋር ማለት ነው። እኔ ከይን እንዲያወርድልኝ ብቻ ነው ፈልገው። ይህንን ነው እንግዲህ እኔ ያሰብኩት ማለት ነው። ከመጣ ግን መጀመሪያ በጥሩ ሁኔታ አቀበለዋለሁ። ሰይዶ ቪዲዮውን ካየክ እንግዲህ እኔ ከአንተ ጋር ለመቀመጥ ወስኛለሁ። ለምን አዲስ አበባ ልቀመጥ ነበር የሄድኩት መጀመሪያ ማለት ነው። አዲስ አበባ ተቀምጬ በቃ ከሰይድ ጋርም ከምኖር ዝም ብዬ ልቀመጥ ነበር። ግን ሳስበው እኔና እሷ በቪዲዮ ራሱ በቃ እገልሻለሁ ምናምን የሆነ ልጅቷ ክፍታፍ ነገር ናት። ሰድባ ታሳድባለች። ሁለተኛ ደግሞ እጇን ብታነሳ እኔ ዝም ብዬ መቼም አልደበደብም። ስለዚህ መጋደላችን አይቀርም ከልጅቷ ጋር ራሱ ማለት ነው። ለምን ልጅቷ መጀመሪያ በቃ ተነጋግሮ መግባባትን
የምታምን ልጅ አይደለችም። ነገሩ የሆነ እንኳን ሴት ወንድ የምትማታናት ማለት ነው። እና ያሲንን ራሱ እያዘች በጥፊ የምደረግማ ያገኘችውን ሰው ነው በጥፊ በድንጋይ የምታባረው ማለት ነው። ስለዚህ እኔ ራሱ መጀመሪያ ስለ ጸባይዋ በደንብ አጣርቻለሁ። እዛ አካባቢ ራሱ እንዴት ነው ጸባይዋ? እንደውም በቪዲዮ ላይ አላየሻትም። በእውነተኛማ ድንጋይና ዱላዛ ነው የምትከተለው። ቢላም ካለ ልጅቷ ትመዛለች ነው ያሉኝ ማለት ነው። ስለዚህ እኔ ከእንደዚህ አይነት ሰው ራሴንም ልጆችንም አርቃለሁ። ለምን ልጆች እያደጉ ሲመጡ ነገ ከእሷ ጋር መጣላቱ አይቀርም። ነገ ብድግ ብላ አናታችሁን ካላልኳችሁ ማለቷ ስለማይቀር፣ ስለዚህ ያለኝ አማራጭ ምንድን ነው? እሷ የዘው የናዝሬት ልጅ ናት፣ ሰይድም የናዝሬት ልጅ ነው። እኔ ግን የአዲስ አበባም ማለት ነው። ስለዚህ እኔ ከባህር ዳር ምናልባት ባህር ዳር ስኖር ለሱ ከማስብ እሱም ደግሞ ባህር ዳር ለምን ትኖሪያለች ምናምን ሊል ይችላል በማለት በቃ የኔም ሀገር አይደለም የእሱም ሀገር አይደለም። እሱም ሀገሩ ናዝሬት ነው፣ እኔም ሀገሬ ባህር ዳር ነው። ስለዚህ እኔ እንደምኖር እኔ ምን አሰብኩኝ ስጠይቅ ጓደኞቼ በወሬ የታወቀ ነው፣ ሁሉም ነው የሚያወራላት። ድሬ የፍቅር ሰው ናት፣ ማንም ገብቶ የሚኖርባት ሀገር ናት። ስለዚህ እኔም ደግሞ ሀረር ላይ ኑሮዬን ለመመስረት አስቤያለሁ። ሰይድ ከተስማማ፣ ሰይድ ካልተስማማ ምናልባት ላልኖርም እችላለሁ፣ አይታወቅም ማለት ነው። እና እንግዲህ የኔ ሀሳብ ይሄ ነው። ሀሳቤን ሰምታችሁ ለሰይድ አድርሱለት። ሰይድ ሀረርና እጠብቅሃለሁ፣ ሆቴል ነው ያለሁት ለጊዜው ማለት ነው። እና ሀረር ታገኘኛለህ። እዚሁ በቃ እዛ ባህር ዳር ሂደት ባህር ለባህር እጠብቅሃለሁ ማለት ነው። እና ማለት ነው አዲስ አበባ ያገኘኋት ጓደኛዬ ማለት ነው። እሷ ጓደኛዬ ለማንም እንዳታወሪ ለማንም እንዳትናገሪ ብዬ ነግሬያት ለያሲን ነገረችው ማለት ነው። እኔ እንደውም ከያሲን ጋር ራሱ እንዴት አስደውዬለት ምናምን ስትለኝ እንደሚገናኙ ስለማውቅ በእናትሽ ለያሲን እንዳትነግሪው ስላት ብላለኝ አልናገርም ብላኝ ማለት ነው። ወደ ሀረር እንደሚሄድ ነገራት ለያሲን ነገረችው። እኔ ደግነቱ አሁን ያለሁበትን ለሰይድ ማግኘት ስለፈልግ ስለተናገርኩ ነው እንጂ የሰውን ልክ በዚህ ማወቅ አሪፍ ነው። እንግዲህ በጣም ደስ ይላል። ሀዩም ያበደች ነው። ጓደኛውንም የዛ መታባ ሳይዶ ዩቱብ ላይ ለቃለች። ያበዱ ለሁለት እየሰደቧት ተልባ ቢንጫጫ በአንድ መቆጫ ይባላል አማራ ይላል ማለት ነው። ስለዚህ እነሱም የተንጫጩ አንቺም ደግሞ ውሳኔሽን ወሰኝ። ይሄ ወሳኝሽን በታፈርሽ ለኔ ደስ ይለኛል። እንደ እህትነቴ ያከራ እህቴ ነሽ። ይሄ ወሳኝሽ ጥሩ ነው። በጣም ደስ ይላል። እንግዲህ ውዶቼ ሰብስክራይብ ላይክ ያደረጋችሁ አበረታቱኝ እኔንም ማለት ነው።